ውድ የዳጊ ቲዩብ ተከታታይ ቤተሰቦች እንደምን አላችሁ? ሁሌም እንደምለው ሰላማችሁ በያላችሁበት ብዝት ይበልልኝ። አገራችን ኢትዮጵያን ደግሞ ሰላም ያድርግልን። ዛሬ በአዲስ ቪዲዮ መጥቻለሁ። አንዳንድ ነገሮችን ልነግራችሁ። ይህንን ቪዲዮ እስከ መጨረሻው በማየት ላይክ፣ ሰብስክራይብ እና ኮሜንት በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። እንዲሁም ደግሞ ለወዳጅ ዘመዶቻችሁና ለጓደኞቻችሁ ሸር እያደረጋችሁ እንድታደርሱላቸው ስል አክብሮት ጠይቃችኋለሁ። እንዲህ ነው የምላችሁ፣ ስለ ሰዎች ልንገርህ ወይም ልንገራችሁና ተግባራዊ አድርግ፣ ምክንያቱም ይጠቅማቸዋል። ድክመትህን ብትነግራቸው አንተን ለማጥቃት ይጠቀሙበታል። እቅድህን ብትነግራቸው ደግሞ ያሰናክሉሃል። ውድቀትህን ብትነግራቸው ቀጣይ ዕድል ይነፍገዋል። ገመናህን ብታሳያቸው አጥብቀው ይንቁሃል። ስለ ገቢ ብትነግራቸው ይንቁሃል ወይም ብድር ይጠይቁሃል። ስለዚህ የሚመለከታቸውን ብቻ አሳያቸው፣ ከዛ በላይ ያለውን ግን አሳልፋቸው። ሌላኛው ለይተህ እወቅ። ጥበቡ ያለው ያንተን ሰዎች ለይቶ ማወቅ ላይ ነው። ሁሉም ሰው ታማኝ አይደለም፣ ሁሉም ሰው ግን ክፉ አይደለም። ይህንን እወቅ። ሁሉም ሰው ተወዳጅ አይደለም፣ ሁሉም ሰው ግን አይጠላም። ሁሉም ሰው አይደግፍህም፣ ሁሉም ሰው ግን አይገፋህም። ስለዚህ ያንተ የምትለውን ሰው ለይተህ ማወቅ አለብህ። ሌላኛው ገንዘብህ ጠላት አይደለምና ተጠንቀቅ። የሚያስፈልጉ ነገሮችን ልጠቁምህ። ምግብ እንጂ የውጭ ምግብ አይደለም። ልብስ እንጂ የዲዛይነር ልብስ አይደለም። ስልኩ እንጂ ብራንዱ አይደለም። ውሃ እንጂ የሃይላንድ ውሃ አይደለም። መዝናናት እንጂ ውድ መዝናኛ አይደለም። ስለዚህ የሚያስፈልጉ ነገሮች ላይ ብቻ አተኩር ብዬ እመክርሃለሁ። ሌላኛው ሰዎች እኮ እንዲህ ነው የሚሉ ሐሳብህን ስትገልጽ ሁሉን አውቃለሁ ባይ ይሏል። አለመፈለግን ስትገልጽ ባለጌ፣ የምትፈልገውን ስትወስድ አይን አውጣ፣ ወሰንህን ስታስከብር ራስ ወዳድ፣ ለቅድ ስትኖር ቋንቋና ይሏል፣ ቋንቋና ይሏል። ግን ቢልሁም እንዳትበገር። ሌላኛው ነገር ስለ ዓላማህ ልንገርህ። ቀስተኛ ኢላማ ሲያደርግ አንድ አይኑን ይጨፍናል ከኢላማው ውጭ ያሉትን ላለማየት። ከዛ በአንድ አይኑ ኢላማው ላይ ብቻ ያነጣጥርና ይተኩሳል። አንተም ከኢላማ ውጭ ላሉት አይንን ጨፍንና ኢላማ ላይ አነጣጥር። ይህንን ስታደርግ በተሰማራህበት የሥራ መስክ ሁሉ አሸናፊ ትሆንና ታስደምማቸዋለህ። አንተ እንድትወድቅ የፈለጉን ሰዎች ሁሉ ቤትህ ታመጣና ስራህን አስከብረህ ትኖርና በፊታቸው ስታልፍ እንደ መሳቅ በል። ያኔ ሊጥሉህ የፈለጉት ሁሉ አንገታቸውን ሲደፉ ታያለህ። እንዲህ ካደረግ ታሸንፋቸዋለህ ማለት ነው።